ሰላም ጤና ይስጥልኝ ውድና የተከበራችሁ የጎነር ቲዩብ ተከታዮች በእያላችሁበት ሰላማችሁ በዚህ ይበልልኝ። በቅድሚያ መላው የክርስትና እምነት ተከታዮች እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን። የትንሣኤ በዓል የሰላም የፍቅር የጤና እንዲሆንላችሁ ዘንድ እንመኛለን። ጎነር ፕሮሞሽን ሴንተር በዓሉን ምክንያት በማድረግ ዛሬ ደግሞ ከስቱዲዮአችን የተለያዩ መልእክቶችን ልናስተላልፍ ከች ከተፍ ብለናል። ታዲያ የዚህ የጎነር ቲዩብ ቤተሰብ የሆናችሁ በተቀላላ በድጋሜ እንኳን አደረሳችሁ እንኳን አደረሰን ወንድም ይቶች በማለት አስቀድሜ ለእናንተ መልእክትን እያስተላለፍኩኝ በቅድሚያ ደግሞ ለጎነር ኪነጥበብ ቲም አጠቃላይ ለጎነር ፕሮሞሽን አባላት እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን መልካም በዓል ይሁንላችሁ በማለት ቅድሚያ መልእክትን በማስተላለፍ ወደ እናንተ መረጃ ለማድረስ ሞክራለሁ ማለት ነው። ጎነር ቲዩብ ወይም ጎነር ፕሮሞሽን ሴንተር የምንገኘው በማዕከላዊ ኢትዮጵያ ክልል በየም ዞን ሳጃ ከተማ አስተዳደር ውስጥ እንገኛለን። ስራችንን ስንመለከት ወይም ደግሞ የምንሰጣቸውን አገልግሎቶች ስንመለከት የመጀመሪያው የኪነጥበብ ዝግጅት ነው። የተለያዩ መድረኮችን በማድመቅ የሚታወቀው የጎነር ኪነጥበብ ቲም የዚሁ የጎነር ፕሮሞሽን ነው። ታዲያ የጎነር ኪነጥበብ ቲም የተለያዩ መንግስታዊና መንግስታዊ ያልሆኑ መድረኮችን በማድመቅ እንታወቃለን። በተለይም በማዕከላዊ ኢትዮጵያ ክልል የተለያዩ የክልሉ መድረኮችን በማድመቅ እንታወቃለን። የተለያዩ የአስሩን ብሔረሰቦች በድምጽ ከማዘም በተጨማሪም የአስሩን ብሔረሰብ ሙዚቃዎችን በሚያምር ሁኔታ አሳምረን ኪነጥበብን በተላበሰና በሚያምር ሁኔታ የተለያዩ ውዝዋዜዎችን ለተለያዩ መድረኮች ስናቀርብ ቆይተናል። ማዕከላዊ ማርፈን በሀገር አቀፍ ደረጃ የክልሉን ባህልና ወግ ለማስተዋወቅ ችለናል ማለት ነው። ይዘውም በአዲስ አበባ በተዘጋጀው የኪነጥበብ ድግስ ላይ በመገኘት የተለያዩ ዝግጅቶችን በማቅረብ እንደ ሀገር አቀፍ ደረጃ የፌደራል ወይም የኢፌዴሪ ባህልና ስፖርት ሚኒስቴር ጭምር እውቅና መስጠት ችሏል ማለት ነው። ለዚህ ለጎነር ኪነጥበብ ቲም ታዲያ የጎነር ኪነጥበብ ቲም በስሩ የሙዚቃና የውዝዋዜ ወይም ደግሞ የድምፃውያን ቲም ይገኝበታል። እንዲሁም በተጨማሪም የሙዚቃ መሳሪያ እንዲሁም የቴክኒሻንና ሌሎች ስራዎችን የሚሰሩ ቲም በውስጡ ያለ ሲሆን የምንሰጣቸው አገልግሎቶች ቀደም ሲል የጠቀስኩትን ነው። ከዛ በተጨማሪ ደግሞ የጎነር ፕሮሞሽን የተለያዩ የሳውንድ ሲስተም ክራይ አቅርቦትን እየሰራ ይገኛል። ጥራት ያለውን የሳውንድ ሲስተም አቅርቦትም ደግሞ ለተለያዩ ለግልና ለመንግስታዊ ተቋማትም አገልግሎቱን በጥራትና በፍጥነት እያቀረበ ይገኛል። መለያችን ፍጥነት ነው። ለዛ ደግሞ ለሃይማኖታዊና ለመንግስታዊ ወይም ደግሞ ለግል ድርጅቶች የሳውንድ ሲስተም አቅርቦታችን በምቹና በቀልጣፋነት እያቀረብን የምንገኝ ሲሆን በተለይም ለሃይማኖት ተቋማት ለኦርቶዶክስ እምነት ተከታዮች ለፕሮግራም ወይም ደግሞ ክብረ በዓል ሲኖር አገልግሎት እንሰጣለን። ለእስልምና እምነት ተከታዮች የተለያዩ ፕሮግራሞች ሲኖሯቸው አገልግሎት እንሰጣለን። ለፕሮቴስታንት እምነት ተከታዮች የተለያዩ ፕሮግራም ሲኖሯቸው አገልግሎት እንሰጣለን ማለት ነው። ድንበር ሳንለይ በማዕከላዊ ኢትዮጵያም ይሁን በኦሮሚያ ክልል አቅራቢያ የሚገኙ የሃይማኖት ተቋማቶችም ይሁን የግል ድርጅቶች ሲፈልጉ በቀልጣፋነት እያደረስን እንገኛለን። ሳውንድ ሲስተማችን እጅግ ጥራቱን የጠበቀ ነው። የተለያዩ ማይኮች አሉን በየደረጃው ማለት ነው። ጥራቱን የጠበቁ ማይኮች አሉን። በተለያዩ ሁኔታ ውስጥ ሆነን እነዚህን ሳውንድ ሲስተሞችን እያቀረብን እንገኛለን። ጎነር ፕሮሞሽን የካሜራ ወይም ደግሞ የቪዲዮና የፎቶ ቀረጻ አገልግሎት እንሰጣለን። የቪዲዮና የፎቶ ቀረጻ ልዩ ጥራት ባለው ካሜራችን የተለየ ስራ እየሰራን እንገኛለን። በተለይም ለግል ተቋማት በተለይም አሁን ወቅቱ የሰርግ ነው። የሰርግ ፕሮግራማችሁን ድምቅ ያለ ቪዲዮ ቀርጸን ጽድት ያለች ኳሊቲ የሆነውን ቪዲዮ ቀርጸን ለቀጣይ ትውልድ የሚሸጋገር ስራ እንሰጣችኋለን። ጥራቱን የጠበቀ ነው ስላችሁ ያለ ምክንያት አይደለም። ካሜራችን ኤችዲ ነው። በጣም ጥራት አለው የምታውቁት ነው። በተለያዩ ማህበራዊ ሚዲያዎች ላይ ሰርች አድርጋችሁ በጎነር ካሜራ ተቀረጹ ቪዲዮዎች ማየት ትችላላችሁ። ምስክራችን ይሁ ነው ማለት ነው። ስለዚህ የቪዲዮና የፎቶ ቀረጻ ስትፈልጉ አለንላችሁ ጎነር ፕሮሞሽን ብላችሁ መታችሁ አገልግሎቱን ማግኘት ትችላላችሁ። በምትፈልጉት ሰዓትና በምትፈልጉት ጊዜ የትም ቦታ ላይ እንደርሳለን። የትኛውም ሰዓት ላይ 24 ሰዓት አገልግሎት የምንሰጥ መሆኑን በዚህ አጋጣሚ እንገልጻለን። የዲጂ አገልግሎት ለሰርግና ለተለያዩ ለሆቴሎች የዲጂ አገልግሎት እንሰጣለን። ከነሳውንድ ሲስተሙ ከፈለጉን በዓሎትን ለማድመቅ ከፈለጉን ጎነር ፕሮሞሽን ብሎ እኛን ያማክሩን። በዓልን በቤቱ መተንና ደምቅሎታለን። ጎነር ፕሮሞሽኖች ነን ለማለት እንፈልጋለን። የመድረክ ማስተዋወቅ ስራ ደግሞ ጥርት ባለ ሳውንድ የመድረክ ማስተዋወቅ ስራ ወደ እናንተ የምናቀርብ ነው የሚሆነው። ታዲያ ጎነር ፕሮሞሽን በስቱዲዮአችን ልዩ የሳውንድ ቀረጻ ሲፈልጉ
ኖርማል የፖድካስት ሳውንድ እንቀርጻለን። ከዛ ባሻገር ለሚዲያ የሚሆኑ ሳውንዶችን እንቀርጻለን። የሙዚቃና መዝሙር ስራዎችንም እዚህ ስቱዲዮ ላይ በልዩ ጥራት እንቀርጻለን ማለት ነው። ባሳለፍነው ዓመት እንዳያችሁት የማዕከላዊ ኢትዮጵያ ክልል 10 ብሔረሰብ ሙዚቃ የተሰራው እዚህ ቤት ነው። የተለያዩ አርቲስቶች እዚህ ቤት ውስጥ ተቀርጿል። እናንተም መቀረጽ ከፈለጋችሁ አለንላችሁ ለማለት እንፈልጋለን። አሁን ደግሞ አቅማችንን ገንብተን በልዩ ጥራት ለእናንተ መተንላችኋል ለማለት እንፈልጋለን። እነዚህ ስራዎች በስኬት እንዲሰሩ ከፍተኛ የሆነ አስተዋጽኦ አበርክተናል። በዚህ ውስጥ ደግሞ የጎነር ኪነጥበብ ቲም ባሻገር በካሜራማን በኩል በቴክኒሻን በኩል ስቱዲዮ አካባቢ ያለው ነገር በማስተባበር በኩል ከፍተኛ አስተዋጽኦ የተወጡ አካላት አሉ። በጣም እናመሰግናለን። ጎነር ኪነጥበብ ወይንም የጎነር ፕሮሞሽንን በመደገፍ ሐሳብ አስተያየት በመስጠት በተጨማሪም ደግሞ ድጋፍና ክትትሎችን በማድረግ ሁሌም ከጎናችን የማይለየው የየም ዞን አስተዳደርን ከልብ እናመሰግናለን። በተጨማሪም ደግሞ የኪነጥበብ ስራው እጅግ የጎላና ከፍ ያለ እንዲሆን ከፍተኛ የሆነ አስተዋጽኦ ሲያበረክትልን የነበረው ለየም ዞን ባህልና ቱሪዝም መምሪያ ምስጋናችንን ከልብ እናቀርባለን። በተጨማሪም ደግሞ የጎነር ፕሮሞሽን ስራዎች እንዲሁም የጎላና ለማህበራዊ ሚዲያም ለተለያዩ ተቋማት ጭምር የጎላ ጥራት ያለው እንዲሆን ድጋፍ ክትትል የሚያደርግልን የየም ዞን መንግስት ኮሚኒኬሽን ጉዳዮች መምሪያና በተጨማሪም ሐሳብ አስተያየት ድጋፍ በማድረግ የሚተባበሩን የዞናችን መምሪያዎችን በጣም እናመሰግናለን። እንዲሁም የሳጃ ከተማ አስተዳደር በተጨማሪ ደግሞ ሐሳብ አስተያየታችሁን ባገኛችሁት አጋጣሚ ለምትሰጡት በማህበራዊ ሚዲያዎችም ኮሜንት መልካም ኮሜንቶችን ለምትሰጡ በሙሉ ምስጋናችን ላቅ ያለ ነው። በቴክኒክ በኩል ውብሸት ግርማ፣ በካሜራው በኩል ደግሞ አብርሃም ወልደማርያም በልዩ ሁኔታ ካሜራውን በልዩ ጥራት እየቀረጸ ለእናንተ እንዲህ በሚያምር ሁኔታ እንዲደርስ አድርጓል። እንግዲህ ውድና የተከበራችሁ የጎነር ቲዩብ ተከታዮች በድጋሚ እንኳን ለትንሣኤ በዓል በሰላም አደረሳችሁ አደረሰን እያልን የጎነር ኪነጥበብ ወይም የጎነር ፕሮሞሽን ቲሞች በአጠቃላይ በድጋሚ በዓሉ የሰላም የፍቅር እንዲሆንላችሁ ዘንድ እንመኛለን። ከዚህ ቀደም በጎነር ኪነጥበብ ውስጥ የነበራችሁ በተለያዩ በትምህርትና በስራ ምክንያት በአሁኑ ሰዓት ደግሞ ከኛ ርቃችሁ የምትገኙ ሁላችሁም በድጋሚ እንኳን አደረሳችሁ። በዓሉ የሰላም ይሁንላችሁ። እወዳችኋለሁ። ሀብታሙ አመሰግናለሁ።